የመጨረሻ እድል ዩቲዩብ ለመጀመር ያለፈው ዓመት የተሻለ ነበር። ከቀጣይ ዓመት ደግሞ ዘንድሮ የተሻለ ነው ማለት ነው። እንግዲህ መጀመር በሰዓቱ መጀመር ባለመቻል አሁን ህጎች እንግዲህ የተቀየሩ መጥተዋል ማለት ነው። ስለዚህ ዛሬ የማሳያችሁ የሚሆነው አዲስ የተቀየሩ የዩቲዩብ ህጎች ምን ናቸው፣ ባሉበት ሳይቀየሩ የቀሩ ምን ናቸው፣ የተሻሻሉት ምን ናቸው የሚሉትን መሰረታዊ ጥያቄዎች በቪዲዮ የምናካት ይሆናል። ቪዲዮውን እንግዲህ ሰብስክራይብ በማድረግ ጀምሩት። እሺ፣ በመጀመሪያ ደረጃ የምናየው አሁን የድሮ ህግ ምንድን ነበር ነው። እንግዲህ ሞኔታይዜሽን ህግ ላይ 1000 ሰብስክራይበር እና 4000 ዎች አወር መሙላት ለሎንግ ቪዲዮ፣ 1000 ሰብስክራይበር እና 10 ሚሊዮን ቪው ማግኘት ለሾርት ቪዲዮ። እንግዲህ ይሄ ነበር እንግዲህ በፊት ሞኔታይዝ የሚሆንበት መንገድ ማለት ነው። 10 ሚሊዮን ቪው በ3 ወር ውስጥ ማለት ነው፣ ወይም በ90 ቀናት ውስጥ ይሄ ማሟላት እንግዲህ በፊቱ ህግ ነበር እና ይሄ ነገር አሁን ላይ ተቀይሮ ተለውጧል ማለት ነው። እንግዲህ 1000 ሰብስክራይበር አሁንም ተመሳሳይ 1000 ሰብስክራይበር ነው። ዎች አወሩ ግን ድሮ 4000 ዎች አወር ነበር፣ አሁን ወደ 8000 ዎች አወር ተለውጧል ማለት ነው። የሾርት ቪዲዮ ደግሞ ድሮ 10 ሚሊዮን ቪው ነበር፣ አሁን ወደ 20 ሚሊዮን ኳሊፋይድ ቪው ተቀይሯል ማለት ነው። ስለዚህ እስከ ፌብሩዋሪ 1 ድረስ የድሮ ህግ ይቀጥላል። ከፌብሩዋሪ 1 ወይም ደግሞ በእኛ ጥር 24 በኋላ አዲሱ ህግ ይጀምራል ማለት ነው። ሁላችሁም አዲስ የዩቲዩብ ቻናል የምትከፍቱ ሰዎች እስከ ፌብሩዋሪ 1 ወይም ጥር 24 ድረስ 2019 ዓ.ም እስከዛ ባለው ሞኔታይዝ ብታደርጉ በድሮ የሞኔታይዜሽን ህግ ነው የሚቀጥል ማለት ነው። ህጉ ተፈጻሚነት የሚኖረው ጥር 24 በኢትዮጵያ አቆጣጠር ማለት ነው 2019። ሳይቀየር የቆየው እንግዲህ ፋን ፈንዲንግ የሚባለው በ500 ሰብስክራይበር እና በ3000 ዎች አወር ሞኔታይዝ የምናደርገው እሱ አሁንም ባለበት እንደሚቀጥል ተነግሯል ማለት ነው። ፋን ፈንዲንግ እንግዲህ ስንል ያው ቪዲዮአችንን የተለያየ ሰብስክሪፕሽን የሰጠን ሰዎች በክፍያ እኛም ቪዲዮ እንዲያዩት ለተወሰኑ ሰዎች ተደራሽ እንዲሆን ሰዎች ለእኛ ቲክቶክ ላይ ላይቭ እንደሚሸለሙ በዩቲዩብ ደግሞ ሽልማት እንደዚህ እንዲሰጡ የምናደርግበት ወይ በ500 ሰብስክራይበር በ3000 ዎች አወር አሁንም አይቀየርም ማለት ነው። ግን ከበፊት የነበረው የ1000 ሰብስክራይበር እና የ4000 ዎች አወር በቪው የሚከፈለን የሞኔታይዜሽን ፕሮሰስ አሁን ላይ ወደ 8000 ዎች አወር ተሻሽሏል ማለት ነው። የሾርት ቪዲዮ ደግሞ ከ10 ሚሊዮን ኳሊፋይድ ቪው ወደ 20 ሚሊዮን ኳሊፋይድ ቪው ተቀይሯል ማለት ነው። እንግዲህ ይህ አዲሱ የተሻሻለው ህግ አዲስ የሚከፈቱ ቻናሎችን ብቻ ሳይሆን የቆዩትን ቻናሎችንም አፌክት ሊያደርግ ሊጎዳ የሚችል ብዙ ነገር አለ ማለት ነው። የመጀመሪያው ማንኛውም ሞኔታይዝድ የሆነ ቻናል በአንድ ዓመት ውስጥ ቢያንስ 1000 ዎች አወር ይኖረው ግድ። በሾርት ቪዲዮ ከሆነ ደግሞ 1 ሚሊዮን ቪው ያስፈልጋል ማለት ኳሊፋይድ የሆነ ቪው ማለት ነው። ሌላው እንግዲህ ሞኔታይዝ ለሆኑ ቻናሎች ተጨማሪ የመጣው ምንድነው ባለፉት 90 ቀናት ወይም 3 ወር ውስጥ ለሎንግ ቪዲዮ ቢያንስ 2 ቪዲዮዎችን አፕሎድ ማድረግ ያስፈልጋል። ለሾርቶች ደግሞ ቢያንስ 5 ቪዲዮዎችን አፕሎድ ማድረግ ያስፈልጋል የሚል ህግ ወጥቷል ማለት ነው። እዚህ ደግሞ በዋናነት ሰውየው አክቲቭሊ እየሰራበት መሆኑን ለማረጋገጥ ነው እንግዲህ ዩቲዩብ ይህን ህግ ያወጣው ማለት ነው። እና አንድ ሰው ለምሳሌ ቻናሉ ሞኔታይዝ ሆኖ ክፍያ ጀምሮ ብዙ እየሰራበት ግን በዚህ በአንድ ዓመት ውስጥ ማለት በ3 ወር ውስጥ 2 ቪዲዮ ለሎንግ ወይም ደግሞ 5 ቪዲዮ ለሾርት መልቀቅ ሳይችል ምንድን ነው የሚደረግ ሲል ተጨማሪ 3 ወራት ይሰጠዋል ማለት ነው። ከፌብሩዋሪ 1 ጀምሮ ፌብሩዋሪ፣ ማርች፣ አፕሪል ብሎ እስከ አፕሪል 1 ማለት ነው ተጨማሪ 3 ወር ይሰጠዋል። በ3 ወር ውስጥ ይህን 2 ቪዲዮ ለሾርት 5 ቪዲዮ መልቀቅ መቻል አለበት ማለት ነው። ይህን ካላሟላ ያው ዲሞኔታይዝ ይደረጋል ቻናሉ። ይህን ካሟላ ግን ድጋሚ እንዲቀጥል ይደረጋል ማለት ነው። የዩቲዩብ ሾርት ቪዲዮዎች የክፍያ ስርዓቱ እንግዲህ እሱም ተሻሽሏል ማለት ነው። ምንድነው ክፍያ ለማግኘት ቢያንስ በ3 ወር ውስጥ 10 ሚሊዮን ቪው ወይም እይታ ማግኘት ያስፈልጋል ማለት ነው። እይታ ሲባል ደግሞ ኳሊፋይድ የሆነ ቪው ማለት ነው። ስለዚህ እነዚህ 10 ሚሊዮን ቪዎችን በ3 ወር ውስጥ ማግኘት ካልቻለ ክፍያው አይኖርም ማለት ነው። እና እነዚህን 10 ሚሊዮን የምናገኝበት ደግሞ ወሳኝ ነው። ለምሳሌ የመጀመሪያ ወር ላይ 10 ሚሊዮን ካገኘን መጀመሪያ ወር ላይ ስራ ነው ገንዘብ ለኛ ይገባል ማለት ነው። $100 ብቻ $100 ገባ ማለት ነው። ግን ለምሳሌ የመጀመሪያው ወር ላይ 8 ሚሊዮን ቪው ብናገኝ በሁለተኛው ወር ላይ 2 ሚሊዮን ቪው አግኝተን 10 ሚሊዮን ቢሞላ የመጀመሪያው 8 ሚሊዮን የሰራ ነው ገንዘቡ አይከፈልም ማለት ነው። ከዛ ቀጣይ 2 ሚሊዮን ከተጨመረ በኋላ ያለው ገንዘብ ነው የሚከፈለው ማለት ነው። ምክንያቱም ይሄ
10 ሚሊዮን አክቲቭሊ ከሞላ በኋላ ያለው ነው እንግዲህ ክፍያው የሚጀምርበት ማለት ነው። ከዛ በፊት የነበረው በዜሮ እየተባዛ ነው የሚቀጥል ማለት ነው። ይህ ቪዲዮ በብዙ እንደሚጠቅማችሁ እርግጠኛ ነኝ። ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮ የተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የደውል ምልክቷን ደግሞ ክሊክ በማድረግ ወደፊትም ጥሩ ጥሩ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። በመጨረሻ ላችሁ የምፈልገው አንድ ነገር ነው። ዛሬ ዩቲዩብ ለመጀመር አምና ወይም ከአምና በፊት የተሻለ እድል ነበር። ነገር ግን አሁንም ቢሆን የተሻለው እድል ባለው ከነገው ደግሞ ዛሬው ነው ማለት ነው። እንግዲህ ከጥር በኋላ ያለው ህጎች እየከበዱ ማለት ነው። 8000 ዎች አወር ሲባል ትንሽ ይመስላችኋል? እንኳን 8000 4000 ዎች አወር እንኳን ሲባል በጣም ከባድ ነው። 4000 ዎች አወር ማለት በደቂቃ ብታባዙት ወደ 280,000 ደቂቃ ማለት ነው። ስለዚህ አንድ ሰው 8000 ዎች አወር ማለት 560,000 ዎች ደቂቃ ማለት ነው። ስለዚህ ነገሮች በጣም እየከበዱና ሲሪየስ እየታዩ ነው ማለት ነው። ስለዚህ ከዚህ አንጻር በተቻለ አቅም አሁን መጀመርን አትፍሩ። ስልኬ ይሄ የምትሉትን ነገር ምክንያታችሁን በሙሉ እርግፍ አድርጋችሁ እንግዲህ ዛሬ መጀመር አለባችሁ ማለት ነው። ዩቲዩብ ደግሞ እዚህ አንድ የምስራች ደግሞ አለው። በነገራችን ላይ ከፌብሩዋሪ 1 ወይም ከጥር 24 2019 ዓ.ም በኋላ እንግዲህ የክፍያ መጠኑ ይጨምራል ማለት ነው። ከዚህ በፊት እንደምታውቁት 55% ለቻናል ባለቤቶች 45% ለዩቲዩብ ነበር ማለት ነው። ከጥር 24 ወይም ደግሞ ከፌብሩዋሪ 1 በኋላ ደግሞ 60% ለቻናል ባለቤቶች 40% ለዩቲዩብ ነው ማለት ነው። ስለዚህ የዩቲዩብ የክፍያ ሽራል በጣም በትልቅ ሁኔታ ነው የተሻሻለው እና 5% ማለት ቀላል አይደለም። አሁንም ከዚህ በላይ ሊያነቃን እንድንጀምር ሊያደርገን የሚችል ነገር የለም። ስለዚህ ጀምሩ የሚል መልእክት አለኝ። ላዳመጣችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቀን።